Hello, this is Bridge the Gap. ተመልሰናል. We are walking forward. Alright? ሁለተኛ ቪዲዮአችን ነው። በዚህ በሁለተኛ ቪዲዮአችን እንግዲህ present tense ነው ዛሬ የምንማረው። present tense ማለት ምን ማለት ነው? መቼ ነው የምንጠቀመው? እንዴት ነው የምንጠቀመው? ጥያቄ ለመጠየቅስ እንዴት ነው የምንጠይቀው የሚለውን ፍትፍት አድርገን በላ እናደርጋለን ማለት ነው. If you stay with me. ኦኬ እንግዲህ ከመጀመራችን በፊት ይሄንን የዩቲዩብ ቻናል ሰብስክራይብ፣ ቪዲዮ ላይክ ማድረግ አይረሳ. without further ado, let's dive in. Okay, what does it mean present tense? እንግዲህ ቴንስን ሲታስቡ ማይንዳችሁ ላይ ሊመጣ የሚገባው ጊዜ ነው. alright, if we are talking about tense, it is all about time. ታይምን ለመግለጽ ነው. ታይም ማለት ነው ቴንስ ማለት ታይም ማለት ነው. ስለዚህ ፓስት ሲሆን ፕሬዘንት ሲሆን ፓስት ቴንስ ሲባል ፕሬዘንት ቴንስ ሲባል ፊውቸር ቴንስ ሲባል ምንድነው we are talking about time because ያለፈውን ጊዜ ያሁኑን ጊዜ የወደፊቱን ወይም የሚመጣውን ጊዜ ለማውራት ነው የምንጠቀመው. alright, okay ይሄን እንደዚህ ከተረዳችሁ ስለዚህ ፕሬዘንት ቴንስ ማለት ምን ማለት ነው ታዲያ? ፕሬዘንት ቴንስ እንግዲህ እነዚህ ሁሉ ሶስቱንም የጊዜ አይነቶች በውስጡ የያዘ ነው። ያለፈውንም ያሁኑንም የወደፊቱን። ምክንያቱም ፕሬዘንት ቴንስ ማለት ሁሌም የምናደርገውን ነገር repeated action ሁሌም የምናደርገውን ነገር ለመግለጽ የምንጠቀመው የቴንስ አይነት ነው። ኦኬ እንዲህ የሚባል ነገር አለ. yesterday is a history, today is a gift and tomorrow is a mystery. alright, ስለዚህ ሁሉን ስላጠቃለለችው ነው የምናወራው ማለት ነው. alright, በጣም አሪፍ። ስለዚህ በዚህ ቴንስ ውስጥ እንግዲህ ፎርሙላው ቀላል ይመስላል ግን ትንሽ በውስጡ ትሪኪ የሆኑ ነገሮች አሉ። ከፎርሙላው እንጀምር። ፎርሙላው እንግዲህ ሰብጀክት ፕላስ v1 ነው ወይም verb 1 ነው። ከዚሁ ከፎርሙላው ነው የምንጀምረው. keep this formula in your mind. okay, ከስቴትመንቱ እንጀምር። እሰራለሁ ብለው እስቲ እሰራለሁ I work. alright, I work። ትሰራለች she works. alright, she works. እዚህ ጋር አሁን ሲንጉላር ሲሆን ኤስን ይቀበላል. don't forget she he ሲሆን it ሲሆን she he it ሲሆን ኤስን እንጨምራለን ምኑ ላይ ቨርቡ ላይ። ስለዚህ she works እሱ ይሰራል he works። እኔ ይሰራለሁ do I work በለኝ እስቲ do I work እሷ ትሰራለች does she work. alright, does she work እሱ ይሰራል does he work. አሁን እዚህ ጋር ሲንጉላርም ሆኖ ቨርቡ ላይ ኤስ አልገባም። ለምንድን ነው does he work or does she work ስንል ኤስ አልገባም ካላችሁኝ ኤስ ኦልሬዲ does ወደሚለው ገብቷል. alright, does የሚለው ተቀብላታለች። ስለዚህ ምንድነው የምናደርገው simply does she work ስንል ምንድነው ኤስ አይገባም ማለት ነው ቨርቡ ላይ. alright, ተረዳችሁኝ? በጣም አሪፍ በጣም አሪፍ። እሺ ኔጌቲቭ እናድርገው። አልሰራም በሉኝ don't I work። አትሰራም doesn't she work። አይሰራም doesn't he work. alright, doesn't he work። በጣም አሪፍ። እስቲ እኔ እንደዚህ በሉኝ ትሰራለህ በሉኝ do you work. alright, do you work። እሷ አትሰራም doesn't she work። በጣም አሪፍ በጣም አሪፍ። እዚህ ጋር መረዳት ያለባችሁ ነገር ምንድነው አንድን ሰው ጥያቄ ሲጠይቁ like do ብላችሁ ነው የሚደረግ ነገር ሲሆን የሚጠይቁት። ለምሳሌ እንግሊዝኛ ትናገራለህ do you speak English ለሴት ለሲንጉላር ሲሆንስ ወይ ለሷና ለሱ ሲሆንስ does she speak English does he speak English. alright, ስለዚህ እዚህ ጋር መረዳት ያለባችሁ ምንድነው ፕሉራል ሲሆን በዱ ነው የምንጀምረው. alright, ለምሳሌ do we speak English እንግሊዝኛ መናገር እንችላለን do they speak English እንግሊዝኛ መናገር ይችላሉ. alright, do I speak English እንግሊዝኛ መናገር ይችላሉ። ለሲንጉላር ሲሆንስ does she speak English does he speak English. alright, በጣም አሪፍ በጣም አሪፍ። እሺ አሁን ደግሞ እንደዚህ እንደዚህ ነች እንደዚህ ነው ብለን ስናወራስ ለምሳሌ ተማሪ ነህ በሉኝ እስቲ are you student ከዛ እሷ ተማሪ ነች is she student። አሁን አያችሁ ፕሉራል እና ሲንጉላር ሲሆን ወደ she ወደ he ሲሆን is ነው ለአይና ለዘይ ለዊ አርን ከተጠቀምኩ
ለሺና ለሂ ኢዝ ብዬ ነው የሚጠቀመው። is she student is he student alright ተማሪ ነች ተማሪ ነው እያለን ነው። በጣም አሪፍ። እኔ ተማሪ ነኝ በሉኝ እስቲ። I'm student alright I'm student ተማሪ ነኝ እንደምን am I student am I student። አሁን ደግሞ ከሲምፕል ፕሬዘንት ጋር የሚሄዱ ቃላቶችን ወይም ታይም ኤክስፕሬሽኖችን እንይስቲ። sometimes አለ always አለ never አለ usually አለ። እነዚህ ታይም ኤክስፕሬሽኖች ከሁሌ የምናደርገውን ነገር ለመግለጽ ወይም ከሲምፕል ፕሬዘንት ቴንስ ጋር የሚሄዱ ታይም ኤክስፕሬሽኖች ናቸው አብረው የሚመጡ። ለምሳሌ ሁሌ ቤተክርስቲያን ይሄዳለሁ I always go to church right I always go to church አገኛችሁኝ። ስለዚህ ምንድነው እዚህ ጋር ያለው ነገር? ሁሌ የምናደርገው ነገር። አሁን ለምሳሌ ሁሉም ሰው ጠዋት ከእንቅልፉ ሲነሳ ምን ያደርጋል? ፊቱን ይታጠባል አይደል? ስለዚህ እንደዚህ በሉኝ፣ ሁሌ ጠዋት ፊቴን ይታጠባል። I wash my face every morning ሁሌ እሁድ ቸርች ሄዳለሁ ሲሆንስ? I go to church every Sunday alright I go to church every Sunday። በጣም ጎበዝ። ጥያቄ ስንጠይቅስ ለምሳሌ ምን ያህል ጊዜ ነው ቸርች የምትሄደው? How often do you go to church? often ይባላል actually በብሪቲሽ እና በአሜሪካን pronunciation ነው it's okay often is possible። ምን ያህል ጊዜ በተደጋጋሚ የሚያደርገውን ነገር ለመጠየቅ አንድን ሰው often ብለን ነው የምንጠይቀው። how often alright how often። ለምሳሌ ምን ያህል ጊዜ ነው የምታነበው? how often do you read alright how often do you go to church? how often do you visit your family alright how often do you visit your family ካልኩ once a month ሊል ይችላል። I visit my family once a month alright። ስለዚህ እነዚህ ሁሉ በሲምፕል ፕሬዘንት የምንገልጻቸው ሐሳቦች ናቸው። አንዴ የቅድሟን ትሩኬ እንድገማት። ይሰራለው I work ትሰራለች she works ይሰራል he works alright። ጥያቄ ስተራ አልሰራም do I work አትሰራም doesn't she work አይሰራም doesn't he work alright። በጣም አሪፍ። ስለዚህ እነዚህን ትሪኮች ካዛችሁ ፕሬዘንት ሲምፕል ፕሬዘንት የሚባለው ሁሌ የምታደርጉትን ነገር ለመግለጽ በጣም ቀላል ነው ማለት ነው። እንግዲህ የዛሬው ክላሳችን ይሄንን ይመስላል። እንደተጠቀማችሁበት ተስፋ አደርጋለሁ። በሌላ ትምህርት እስክንገናኝ have a good one።